ሰላም እንዴት ናችሁ ተማሪዎች? ዳዊት ነኝ። እንኳን ወደ ናይል አካዳሚ መጣችሁ። የዛሬው ቪዲዮአችን ዩኒት 2 ላይ ኮምፔሪንግ ኤንድ ኦርደሪንግ ኢንቲጀር የምናይ ይሆናል። ስለ ዛሬው ቶፒካችን ከማየታችን በፊት ላስት ቪዲዮ ላይ ምን አይተናል? ስለ ኢንቲጀርስ አይተናል። what is integers? ኢንቲጀር ማለት a number which consists of negative number ምንን ያዘ? ኔጌቲቭ ነምበር like -5 -4 -3 -2 -1 ከዜሮ በስተግራ ያሉትን ኔጌቲቭ ቁጥሮች የያዘ and ዜሮን የያዘ እና ፖዚቲቭ ነምበሮችን 1 2 3 4 5 or እነዚህ ምን ይባላሉ ብለናል? ናቹራል ነምበር ይባላሉ። ከዜሮ በስተቀኝ ያሉ ቁጥሮችን በአንድ ላይ የያዘ ምን ይባላል ማለት ነው? ኢንቲጀር እንለዋለን። ወደ ዛሬው ትምህርታችን ስንመጣ ኮምፔሪንግ ኤንድ ኦርደሪንግ ኢንቲጀር የምናይ ይሆናል። ኮምፔር ማድረግ ማለት ኢንቲጀሮችን ማወዳደር እና ኦርደር ማድረግ በቅደም ተከተል ማስቀመጥ። መጀመሪያ የምናየው ኮምፔሪንግ ኢንቲጀር ነው። ኢንቲጀሮችን ማወዳደር። ኢንቲጀሮችን ለማወዳደር we use symbol greater than, less than and equal sign እንጠቀማለን። ኢንቲጀሮችን ለማወዳደር የይበልጣል ምልክት፣ ያንሳልና እኩል ይሆናል ምልክቶችን በመጠቀም ኢንቲጀሮችን ማወዳደር እንችላለን። ይበልጣል ማለት ቀኝ እጃችንን ስናጥፍ የምናገኘው የምልክት አይነት፣ ያንሳል ማለት ሌፍት ሃንዳችንን ወይንም ግራ እጃችንን ስናጥፍ የምናገኘው ምልክት በማለት በቀላሉ መያዝ እንችላለን። ሌላው እኩል ይሆናል ምልክት እንጠቀማለን ማለት ነው። a greater than b a ከማ ይበልጣል እያልን ነው፣ ከb ይበልጣል እያልን ነው ማለት ነው። ሁለተኛ ላይ a በዚህ ምልክት b ቢሰጠን የምን ምልክት ነው? ይሄ የያንሳል ምልክት። ምን ማለት ነው? ይሄ means a is less than b a ከማን ያንሳል እያልን ነው? ከb ያንሳል እያልን ነው ማለት። ሶስተኛ ላይ ኢንቲጀሮችን ለማወዳደር የምንጠቀምበት ምልክት እኩል ይሆናል ምልክት ነው። or equal to a equal to b means a ከማጋ እኩል ይሆናል እያልን ነው፣ ከb ጋር እኩል ይሆናል እያልን ነው ማለት ነው። የመጀመሪያው በሩል ብናስቀምጣቸው ሩል ነምበር 1 ነምበር ኦን ዘ ነምበር ላይን። መጀመሪያ ነምበሮችን በምን እናስቀምጣለን? በነምበር ላይን በሩል ነምበር 1 ላይ መጠቀም እንችላለን። in the middle ምን አለች? 0 አለች። 0 ከዜሮ በስተቀኝ በኩል ምኖች ናቸው? ፖዚቲቭ ቁጥሮች ናቸው። ስለዚህ 1 2 3 4 5 6 እያለ ይቀጥላል። ከዜሮ በስተግራ በኩል ደግሞ ኔጌቲቭ ቁጥሮች ናቸው። ኔጌቲቭ 1 5 እያለ ይቀጥላል ማለት። በዚህ ነምበር ላይን ውስጥ ከአንድ ተነስተን ወደ ቀኝ ስንሄድ የምናገኛቸው ቁጥሮች ምን ይባላሉ? ፖዚቲቭ ኢንቲጀር ይባላሉ። እዚህ ጋር ምን አለች? 0 አለች። ከዜሮ በስተግራ በኩል ስንሄድ ደግሞ የምናገኛቸው ቁጥሮች ምን ይባላሉ? ኔጌቲቭ ቁጥሮች ይባላሉ። በዚህ ነምበር ላይን ውስጥ ሶስት ነገሮች ይዟል ማለት። የመጀመሪያው ኔጌቲቭ ቁጥሮችን፣ ሁለተኛው 0፣ ሶስተኛው ፖዚቲቭ ቁጥሮች። 0 is neither negative nor positive። ኔጌቲቭም አይደለችም ፖዚቲቭም አይደለችም። ከዜሮ በስተቀኝ በኩል የምናገኛቸው ፖዚቲቭ ቁጥሮች ምን እያሉ የሚመጡ ቁጥሮች ናቸው? እየጨመሩ የሚመጡ ቁጥሮች ናቸው። at the right ሁሉ ጊዜ የምናገኛቸው ቁጥሮች to the left ከምናገኛቸው ቁጥሮች የበለጡ ናቸው ማለት። ምሳሌ 2 ከ1 ይበልጣል፣ 3 ከ2 ይበልጣል፣ 4 ከ3 ይበልጣል፣ 5 greater than 4 6 greater than 5 እያለ እየጨመረው የሚሄዱ ቁጥሮች ናቸው ማለት። ዜሮ በስተግራ በኩል የሚገኙ ቁጥሮች ኔጌቲቭ ቁጥሮች ናቸው። እነዚህ ኔጌቲቭ ቁጥሮች ደግሞ to the reverse ምን እየሆኑ የሚሄዱ ናቸው? እየቀነሱ የሚሄዱ ቁጥሮች ናቸው። ከዜሮ በስተግራ እየሄድን በመጣን ቁጥሮቹ ምን እያሉ ነው የሚሄዱት? እየቀነሱ የሚሄዱ ቁጥሮች ናቸው።
ኔጌቲቭ 1 ይበልጣል ከኔጌቲቭ 2 ኔጌቲቭ 2 ይበልጣል ከኔጌቲቭ 3 ኔጌቲቭ 3 ይበልጣል ከኔጌቲቭ 4 ወይንም 5 ያንሳል ከ4 ኔጌቲቭ 4 ያንሳል ከኔጌቲቭ 3 ኔጌቲቭ 3 ያንሳል ከኔጌቲቭ 2 ኔጌቲቭ 2 ያንሳል ከኔጌቲቭ 1 0 ከሁሉም ኔጌቲቭ ኢንቲጀር ነምበሮች ይበልጣል ኦል ኔጌቲቭ ኢንቲጀር ነምበር ሌስ ዛን 0 መልኩ ኔጌቲቭ ነምበሮችን በነምበር ላይን ማወዳደርና ማየት እንችላለን ማለት ሩል ነምበር 1 ይሄን ይመስላል ሩል ነምበር 2 ላይ ኮምፔሪንግ ፖዚቲቭ ነምበሮችን ኮምፔር ማድረግ ነምበር the large number is greater always ትልቅ የሆነው ቁጥር የሚበልጠው ቁጥር ነው ማለት ነው አንድ ነምበር ላርጅ ነው ማለት ኮምፔር ስናረው ግሬተር ነው ማለት ነው let's see example 9 and 4 ቢሰጠን 9 and 4 ቢሰጠን which one is larger 9 so 9 ትልቅ ቁጥር ነው ከማ ከ4 so 9 is greater than 4 እንላለን ማለት ነው 9 or 9 ከማን ይበልጣል ከ4 ፖዚቲቭ ነምበርን አሁን ስናወዳደር ትልቅ ቁጥር የሆነው ሁሉ ጊዜ የሚበልጥ ቁጥር ነው ማለት ቀድሞ የሚመጣው ቁጥር ትልቅ ከሆነ ይበልጣል ማለት ነው እሺ ሁለተኛ ኤግዛምፕል ብንወስድ let's see 12 and 20 ተሰጥቶናል መጀመሪያ which one is greater 20 or 12 20 ነው ማን ይበልጣል 20 ይበልጣል 20 ከበለጠ እና ትንሹ ቀድሞ ከመጣ 12 is less than what 20 እንላለን ማለት ሶ ፖዚቲቭ ነምበር ለማወዳደር ቀላል ነው ማለት ነው ትልቁ ቁጥር ቀድሞ ከመጣ ይበልጣል እንላለን ትንሹ ቁጥር ቀድሞ ከመጣ ያንሳል እንላለን ማለት ሩል ነምበር 3 comparing ኔጌቲቭ ነምበር ፖዚቲቭ ነምበር አይተናል ሩል ነምበር 3 ላይ ደግሞ comparing ኔጌቲቭ ነምበር ከፖዚቲቭ ነምበር አሁን የሚለይበትን እዚህ ጋር እናያለን ሩል ነምበር 3 ላይ the number close to 0 አንድ ቁጥር ወደ 0 በተጠጋ ቁጥር ምን እያለ ይመጣው እየጨመረ ነው የሚመጣው ለምሳሌ ነምበር ላይን እዚህ ጋር ልስራና ላሳያችሁ እዚህ ጋር ቢኖረን 0 ነው እዚህ ጋር ብናረጋት እዚህ ወደዚህ ፖዚቲቭ ነው ብለናል እዚህ ጋር ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ቢሰጠን ለዜሮ የቀረበው ቁጥር ምን እያለ ነው የሚመጣው እየጨመረ ነው የሚመጣው ወይንም ይበልጣል ለዜሮ ለምሳሌ ማን ይቀርባል እዚህ ጋር 1 ለዜሮ ትቀርባለች ስለዚህ 1 ከማን ይበልጣል ከ2 ይቀርባል ማለት ይበልጣል ከ3 እና ከ2 ለዜሮ የሚቀርበው ማለት ነው 2 ለዜሮ ይቀርባል ስለዚህ 2 ከማን ይበልጣል ከኔጌቲቭ 3 ይበልጣል ማለት ኔጌቲቭ 3 close to 0 ነው ከማ ከ4 ሶ ኔጌቲቭ 3 greater than ኔጌቲቭ 4 እንላለን ማለት ሶ ለዜሮ የቀረበው ቁጥር ምን ይላል ማለት ነው greater ነው always greater ነው ማለት ኤግዛምፕል ኔጌቲቭ 2 greater than ኔጌቲቭ 7 ኔጌቲቭ 2 ከማን ይበልጣል ከኔጌቲቭ 7 why ኔጌቲቭ 2 ለማ ስለሚቀርብ ለዜሮ ስለሚቀርብ ማለት ኔጌቲቭ 4 and ኔጌቲቭ 9 ቢሰጠን ከኔጌቲቭ 9 እና ከኔጌቲቭ 4 ለዜሮ የሚቀርበው ማለት ነው ኔጌቲቭ 4 ሶ ኔጌቲቭ 4 greater than ኔጌቲቭ 9 እንላለን ማለት ኔጌቲቭ 1 and ኔጌቲቭ 3 ቢሰጠን which one is close to 0 ኔጌቲቭ 1 ለማ ይቀርባል ለዜሮ ከማ ከኔጌቲቭ 3 ሶ ኔጌቲቭ 1 greater than ኔጌቲቭ 3 እንላለን ማለት let's say ኔጌቲቭ 1 and ኔጌቲቭ 100 ቢሰጠን ለዜሮ የሚቀርበው ማለት ነው ኔጌቲቭ 1 ነው ሶ ኔጌቲቭ 1 greater than ኔጌቲቭ 100 ሩል ነምበር 4 እና የመጨረሻው comparing ፖዚቲቭ ነምበር ኤንድ ኔጌቲቭ ነምበር እናያለን አሁን ፖዚቲቭ እና ኔጌቲቭ ነምበር ተቀላቅለው ቢሰጡ እንዴት ነው ኮምፔር የምናረጋቸው የሚለውን እናያለን any positive number is greater than negative number ማንኛው ፖዚቲቭ ነምበር ከማን ይበልጣል ከኔጌቲቭ ነምበር ይበልጣል ኤግዛምፕል 6 and negative 2 ቢሰጠን which one is positive 6 positive ነው 2 negative ነው so any positive number ከኔጌቲቭ ነምበር ሲበልጥ ስለሚበልጥ 6 greater than negative 2 እንላለን ማለት negative 5 and 3 first which one is positive 3 is positive number negative number 5 ቀድሞ ስለመጣ ያንሳል እንጠቀማለን so negative 5 less than 3 እንላለን ማለት 0 and negative 8 0 ከማንኛውም ኔጌቲቭ ነምበር ስለሚበልጥ 0 greater than negative 8 እንላለን ማለት
ሶ ኔጌቲቭ እና ፖዚቲቭ ነምበር ተቀላቅለው ቢሰጡን መጀመሪያ ላይ ፖዚቲቭ የሆነውን ነምበር እንወስድና ኦል ፖዚቲቭ ነምበር ከኔጌቲቭ ነምበር ስለሚበልጥ ፖዚቲቭ ቀድሞ ከመጣ ግሬተር ዛን እንጠቀማለን ኔጌቲቭ ቀድሞ ከመጣ ሌስ ዛን እንጠቀማለን ማለት ሌትስ ሴይ ሁለት ተጨማሪ ኤግዛምፕሎችን እንውሰድ 4 and negative 4 ቢሰጠን 4 and negative 4 ተሰጠን 4 ፖዚቲቭ ነው ኔጌቲቭ 4 ኔጌቲቭ ነው 4 ከማን ይበልጣል ከኔጌቲቭ 4 ግሬተር ዛን እንላለን 4 ግሬተር ዛን ኔጌቲቭ 4 እንላለን ማለት ኔጌቲቭ 10 and 10 ቢሰጠን 10 እዚህ ጋር ምንድነው ፖዚቲቭ ነው እዚህ ጋር ኔጌቲቭ ነው ኔጌቲቭ ነምበር ኦልዌይስ ከፖዚቲቭ ነምበር ያንሳል ያነሰው ቁጥር ቀድሞ ስለመጣ ያንሳል እንጠቀማለን ሶ ኔጌቲቭ 10 ሌስ ዛን 10 እንላለን ማለት ሶ ኢንቲጀር ነምበር በእነዚህ በአራቱም ህጎች ተጠቅመን ኮምፔር ማድረግ እንችላለን ማለት ነው እሺ እስካሁን ያየናቸውን እስኪ በኤክሰርሳይዝ እና ኤክሰርሳይዝ 2.31 ላይ ኢንሰርት ግሬተር ዛን ኢኳል ኦር ሌስ ዛን ሳይን በመጠቀም የሚከተሉትን ጥያቄዎች እንስራ ኤ ላይ ምን ተሰጥቶናል ኔጌቲቭ 105 and 0 ተሰጥቶናል ሶ ግሬተር ዛን ነው ኢኳል ነው ኦር ሌስ ዛን ነው የምንጠቀመው መጀመሪያ ምን እናያለን ፖዚቲቭ እና ኔጌቲቭ እናያለን ኔጌቲቭ ነምበር ኦልዌይስ ትንሽ ናቸው ወይንም ያንሳሉ ብለናል ከዜሮ ከፖዚቲቭ ነምበሮችም ያንሳሉ ቀድሞ የመጣው ቁጥር ትንሽ ከሆነና የሚያንስ ከሆነ ያንሳል ምልክት እንጠቀማለን ሶ the answer is less than ይሆናል ማለት ነው ኔጌቲቭ 105 less than 0 b 0 and negative 300 አሁንም ኔጌቲቭ ነምበር እና 0 ነው 0 ከማን ይበልጣል ብለናል ከሁሉም ኔጌቲቭ ቁጥሮች ስለሚበልጥ የበለጠው ቁጥር ደግሞ ቀድሞ ስለመጣ ምን እንጠቀማለን ግሬተር ዛን ይሆናል ማለት ነው ሲ ኔጌቲቭ 1200 and negative 74 ተሰጥቶናል ከኔጌቲቭ 74 እና ከ1200 የትኛው ይበልጣል ምን ብለናል ሁሉ ጊዜ ለዜሮ የሚቀርበው ቁጥር ምን ይላል ብለናል ይበልጣል ብለናል ከ74 እና ከ1200 ለዜሮ የሚቀርበው ማን ነው 74 ነው 74 ብለን ነው ወደ ግራ ስንሄድ 1200 ነው የምናገኘው 74 ለዜሮ ስለሚቀርብ 74 ይበልጣል 1200 ያንሳል 1200 ካነሰና የሚያንሰው ቁጥር ቀድሞ ከመጣ ምን ይሆናል መልሳችን ሌስ ዛን ይሆናል ማለት ዲ ኔጌቲቭ 34 and 34 ኔጌቲቭ ቁጥርና ፖዚቲቭ ቁጥር ነው የተሰጠን ኦል ፖዚቲቭ ነምበር ግሬተር ዛን ኔጌቲቭ ነምበር ስለሆነ ኔጌቲቭ 34 ያንሳል ቀድሞ የመጣው ቁጥር ትንሹ ስለሆነ ወይንም የሚያንስ ስለሆነ የያንሳል ምልክት እንጠቀማለን ያንሳል ማለት ሌስ ዛን ሶ ኔጌቲቭ 34 ሌስ ዛን ፖዚቲቭ 34 ማለት ኢ 65 and negative 20 ፖዚቲቭ ነምበር and ኔጌቲቭ ነምበር ነው የተሰጠን ኦል ፖዚቲቭ ነምበር ግሬተር ዛን ኔጌቲቭ ነምበር ነው 65 ይበልጣል የሚበልጠው ቁጥር ቀድሞ መጥቷል ሶ ግሬተር ዛን ይበልጣል ምልክት ይሆናል ማለት ኔጌቲቭ 340 and negative 340 ሁለቱም ኔጌቲቭ ቁጥሮች ናቸው ሁለቱም 340 እና 340 ናቸው ሶ they are equal G negative 23 and negative 23 they are what they are equal ናቸው 23 ሁለቱም ኔጌቲቭ ናቸው ኔጌቲቭ 8 and 2 ፖዚቲቭ ቁጥርና ኔጌቲቭ ቁጥር ፖዚቲቭ ቁጥር ሁሉ ጊዜ ይበልጣል ከኔጌቲቭ ሶ የሚያንሰው ቁጥር ኔጌቲቭ 8 ቀድሞ ስለመጣ ያንሳል ሌስ ዛን ኔጌቲቭ 8 ሌስ ዛን 2 ኔጌቲቭ 120 and 80 ኔጌቲቭ 120 እና ኔጌቲቭ 80 ነው የተሰጠን ለዜሮ የሚቀርበው የትኛው ነው 80 ኔጌቲቭ 80 ለዜሮ ይቀርባል ስለዚህ ትልቅ ነው ማለት ነው 120 ትንሽ ነው ማለት 120 ካነሰ የሚያንሰው ቀድሞ ከመጣ ሌስ ዛን እንላለን ማለት ሶ 120 ሌስ ዛን ኔጌቲቭ 80 እንላለን ማለት ኔጌቲቭ 360 and 185
እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ነው። ፖዚቲቭ ነምበር ኦልዌይስ ግሬተር ናቸው። ሶ ኔጌቲቭ የሚያንሰው ቁጥር ቀድሞ ስለመጣ ያንሳል ኦር ሌዛን እንጠቀማለን ማለት 0 and 13 ነው። ከ0 እና ከ13 ማንኛውም ፖዚቲቭ ቁጥር ነው 13 ማንኛውም ፖዚቲቭ ቁጥር ከ0 ይበልጣል ብለናል። ስለዚህ 0 ያንሳል። 0 ካነሰና ቀድሞ ከመጣ ያንሳል እንጠቀማለን። ሶ the answer is less than 14 and 0 14 ይበልጣል። ሶ 14 greater than 0 ሶ የዛሬው ክላሳችን ይሄን ይመስላል። ቪዲዮውን ከወደዳችሁት ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በኔክስት ቪዲዮ እስከምንገናኝ ድረስ ባይ ባይ።